በዚህ 7 ቀናቶች ውስጥ እግዚአብሔር አምላክ የመለኮታዊ ጉብኝት በሮቻችሁን እኔ መንፈስ ቅዱስ እከፍትላችኋለሁ ብሎኛል። ይህ መልእክት አሁን ወደ እናንተ ሲደርስ አመን በማለት ተቀበሉ። እየሰራችሁ እያገለገላችሁ እየደከማችሁ እየሮጣችሁ በሮቻችሁ የተቆለፈባችሁ ደጆቻችሁ የተዘጋባችሁ ሰዎች የሰማይ ጌታ እግዚአብሔር እንዲህ ይላችኋል፣ በሮቻችሁ በዚህ 7 ቀን ውስጥ በኃይልና በስልጣን በክብርና በሞገስ በመለኮታዊ ኃይልና በምስጋና እግዚአብሔር አምላክ ይከፈትላችኋል አለኝ ጌታ። በጌታ በኢየሱስ ክርስቶስ ስም የትዳር በር ሲከፈትላችሁ አያለሁ። የአገልግሎት በር ሲከፈትላችሁ አያለሁ። የቢዝነስ በር ሲከፈትላችሁ አያለሁ። የጤና በር ሲከፈትላችሁ አያለሁ። የውጭ አገር በሮች እየተከፈተላችሁ አያለሁ። መከናወን፣ የስኬት በሮች፣ የታምራት በሮች፣ የጉብኝት በሮች፣ የምስጋና በሮች እየተከፈተላችሁ አያለሁ። እየተከፈተልሽ አያለሁ። እየተከፈተልህ አያለሁ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እነሆ አዲስን ነገር አደርጋለሁ እሱ አሁን ይበቅላል ተብሎ እንደተጻፈ በዚህ ዓመት አዳዲስ በሮች ይከፈታል። አዳዲስ ነገሮች በሕይወትሽ ላይ በሕይወት ላይ መሆን ይጀምራል። በተለያየ ዓለማት ውስጥ ሆናችሁ በተለያየ በመላ መንደር ላይ ከተማ ላይ ሆናችሁ ይህን መልእክት የሚታዳመጡ እህቶች፣ ይህን መልእክት የምትሰሙ ወንድሞች፣ ይህን መልእክት የሚታዳመጡ እህቶችና ወንድሞች የሰራዊት ጌታ እግዚአብሔር እንዲህ ይሉኛል፣ በሮቻችሁን እከፍትላችኋለሁ አለኝ። ደጆቻችሁን እከፍትላችኋለሁ አለኝ። እየደከማችሁ ያላችሁ ሰዎች፣ እየለፋችሁ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ እያለቀሳችሁ ያላችሁ ሰዎች በዚህ 7 ቀናቶች ውስጥ የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ መለኮታዊ የሆነ በሮችን ለእናንተ እከፍትላችኋለሁ አለኝ። ዮሐንስ ራእይ መጽሐፍ ላዳችሁ በሚታዩበት ጊዜ ዮሐንስ በሕልሙ ውስጥ 7 በኩል የታተመበትን ማይተምን አየው አለ። ያንን ማይተም የሚፈታ ሰው ስላጣ እጅግም አለቀስኩ አለ። እጅግም ታወቅኩ አለ። እጅግም ተስፋ ቆረጥኩ አለ። የሚገርማችሁ ነገር ወደ ግራ ተመለከተ፣ የሚፈታ ሰው አልነበረም። ወደ ቀኝ ተመለከተ፣ ማይተምን የሚፈታ ሰው አልነበረም። ማይተምን የሚፈታ ሰው ስላልነበረ እጅግም ጽኑ ለቅሶ አለቀሰ ነው የሚለው። ከዛስ ከሽማግሎቹ አንዱ መጣና አታልቅስ አለ። ወደ ታች በውርደት የተቀበረ ወደ ላይ በድል የተነሳ የዳዊት ዘር የሆነ የይሁዳ አንበሳ ኢየሱስ ማይተሞችን ሊፈታ ዘንድ ድል ነስቷልና አታልቅሰው አለ። በጌታ በኢየሱስ በር ተዘግቶባችሁ እያለቀሳችሁ ያላችሁ እህቶች፣ በር ተዘግቶባችሁ እያለቀሳችሁ ያላችሁ ወንድሞች በዚህ 7 ቀናቶች መካከል ከበባድ የሆነ የጉብኝት በሮች፣ ከበባድ የሆነ የፋይናንሻል በሮች፣ ከበባድ የሆነ የስኬት በሮች፣ ከበባድ የሆነ የታምራት በሮች፣ ከበባድ የሆነ መለኮታዊ በሮች የቀባይን እግዚአብሔር እንዲህ ብሎኛል፣ በታምራትና በኃይል የሚከፈትለት ሳምንት ነው አለ። ይሄ መልእክት ወደ እናንተ ሲደርስ በጌታ ፍቅር አሳስባለሁ፣ በጌታ ፍቅር እወዳለሁ። ለብዙ ሰዎች ጋር እንዲደርስ ኮፒ ሊንክ አድርጉ፣ ሼር አድርጉ። ለብዙ ሰዎች ጋር ደግሞ እንዲደርስ ሼር በማድረግ ተባብሩ። ሳብስክራይብ አድርጉ። ፈጁ በጌታ ፍቅር እወዳችኋለሁ። ስለዚህ ዕለት በዕለት ወደ እናንተ የሚደርሰው ፕሮግራም በበረከት በስኬት ወደ እናንተ እንዲቀርብ አደራችሁ። ለብዙ በርካታ እህቶች ለብዙ በርካታ ወንድሞች እንዲደርስ መልእክትን ሼር በማድረግ ተባበሩ። ሳብስክራይብ አድርጉ። እግዚአብሔር አምላክ ይባረካችሁ። በጣም በጭንቀትና ባዘን ውስጥ ያላችሁ ሰዎች፣ ጸሎት የምትፈልጉ ሰዎች በዩቲዩብ ላይ ሊንክ ላይ ጽፋለሁ ስልክ ቁጥር፣ በዋትስአፕና በቴሌግራም ገብታችሁ በመደወል በረከቱን መካፈል ትችላላችሁ። እወዳችኋለሁ። ሻሎም